አሜን። ክፍል 1 የሰው ልጅ በህይወት ብዙ ነገሮችን ያያል፣ ይመለከታል። እኔም በህይወቴ ብዙ ነገሮችን አይቻለሁ፣ ተመልክቻለሁ። ካየሁት ነገሮች በሙሉ ተምሬ አልፌያለሁ። ብዙ ነገር አግኝቼ ብዙም አጥቻለሁ። ጊዜው ክረምት ነው። ሰማዩ በጣም ጠቁሯል። ኃይለኛ ዝናብ ሊያወርደው እንደሆነ የሰማዩ ትኩረት ያሳብቃል። በጣም በፍጥነት በመራመድ ከዝናቡ ማምለጥ እንደምችል እያሰብኩኝ እየተራመድኩ ነበር። ነገር ግን ዝናቡ መዝነቡን ሲጀምር ትንሽዬ ሱቅ ስር ጥላዬን ዘርግቼ ተጠለልኩኝ። ሁሉም በየቤቱ ያለ ይመስል መንገዱ በጣም ጭር ብሏል። ከሩቅ ሰው ይታየኛል። ከዝናቡ ለማምለጥ ሲል ወዴት እንደሚጠለል ግራ ገብቶት ሳየው እጄን አውለበለብኩለት፣ ጠራሁት። በፍጥነት መጣ። ዝናቡ ግን በጣም ያዳላል አለኝ። እንዴት ስለው አንቺ መጠለልሽን ሲያውቅ ነው እንዴ የለቀቀው ብሎ ሳቀ። እኔም አብሬው ሳቅኩኝ። አሜን እባላለሁ አለኝ። ሊዲያ አልኩት። ቁመናው በጣም ያምራል፣ መልኩም የጠይም ቆንጆ ነው እና ብርዱ በጣም ኃይለኛ ነው። እንዳላቅፍሽ የባሰ ብርድ ነው የምሆንብሽ ብሎ ሳቀ። ሰፈሬት ነው ስለው ቀበና አለኝ። ያንቺስ ብሎ ጠየቀኝ። እኔም ስለው ሳቀብኝ። በይ በቃ ዝናቡም አባርቷል፣ ልንለያይ ነው። ነገም መዝነቡ አይቀርምና በተመሳሳይ ሰዓት እዚህ ቦታ ተጠልለሽ እንደማገኝሽ አውቃለሁ ብሎ እየሳቀ ሄደ። ይህን ሁሉ ሳዋራው እንዴት ስልኬን አልጠየቀኝም በማለት አይምሮዬ ውስጥ እየተመላለሰ የሚያስቸግረኝን ጥያቄ በትግል እየታገልኩት ወደ ቤት ያመራው። እቤት እንደገባው በዝናብ የበሰበሰው ልብሴን ቀየርኩኝ። የምኖረው ከወንድሜ ጋር ነው። ወንድሜ ትንሽ ቁጡና ኮስታራ ነው። ቤተሰቦቻችን የሚኖሩት ባህር ዳር ነው። ወደ አዲስ አበባ ከመጣ በጣም ቆይቷል። እኔም እዚህ የመጣሁት ለትምህርት ነው። አዲስ አበባ ስመጣ ለመልመድ ትንሽ ቢከብደኝም መምጣቴን ግን አልጠላሁትም። ቃልና ቤትን ያወኳቸው ትምህርት ቤት ነው። በጣም ደስ የሚሉ ተግባቢ ልጆች ናቸው። በተለይ ቃል በጣም ተጫዋች፣ ቀልድ አዋቂ የምትባል አይነት ሰው ነች። ወንድሜ በጣም ነው የሚወዳት። ነገ ደግሞ ልደቷ ነው። ለወንድሜ ቀድመን ነግረነው ስለነበር ደስ ባይለውም ፈቅዶላታል። እሱም እንደመጣ ነገ እንዲመጣ ብትጠይቀውም እንደማይችል ነግሯታል። ከቤቴ ጋር ቀድመን ወጥተን አንዳንድ ነገሮችን ለመግዛት እንዳሰብን ተነጋገርንና ተነስቼ መለባበስ ጀመርኩኝ። ቤቲ ደውላልኝ ስለነበር አብረን ሄድን። ቃል ልደቷን የምታዘጋጀው እቤት ስለነበር ቶሎ እናግዛት ተባብለን መሄድ ጀመርን። ስንደርስ ከወንድሟ ጋር የሚያስፈልገውን ጨርሰው ጠብቀውናል። ቃል ልክ እንደኔ ከወንድሟ ጋር ነው የምትኖረው። የቀረውን ነገር ከቤቲ ጋር ማዘጋጀት ጀመርን። ዘፈኑን እስከ መጨረሻው ከፍተን መዝናናት፣ ፎቶ መነሳት ጀመርን። አሁን ሰዓቱ ስለደረሰ የቃል እንግዶች እየመጡ ነው። እኔና ቤቲም ማስተናገድ ጀመርን። ፕሮግራሙን ለማስጀመር ስትዘጋጅ ድንገት ያላሰብኩት ሰው መጣ። ደንግጬ እንዴ አሜን አልኩኝ። ታውቂዋለሽ እንዴ አለችኝ ቃል። አይ በኋላ እነግርሻለሁ አልኳት። እሱም በፈገግታ ወደ እኔ ያመጣና ቃልን እቅፍ አድርጎ ሰላም አላት። ከዛም ያመጣላት ስጦታ ሰጣት። ከዛ ወደ እኔ በፈገግታ መጣና ዛሬም ከዘነበ አንቺ ጋር ነኝ ብሎ አቅፎ ሰላም አለኝ። የሚቀመጥበትን እያስተካከልኩኝ የሚጠጣ መጣውለት። አሁን ሁሉም ስለመጡ ፕሮግራሙ እንድትጀምር ቃልን ጠየኳት። ኬኩንም ቆረሰች። ወንድሜ ስላልመጣ ግን ቅር ያላት ትመስላለች። ዘፈኑ ተጨምሮ በጣም ደስ የሚል ምሽት ሆኗል። ከቤቲ ጋር አብረን ስንጨፍር አሚን እያየን ነበረ። በመሃል ስልክ ጠራ። ውስጥ ስለተንጫጩብኝ ወጥቼ ለማዋራት ስሄድ ቃል ተከተለችኝና ወንድሜ እንደሆነ ገብቷታል። አነሳሁት። ሄሎ ስለው አልመሸም አትመጪም አለኝ። እሺ መጣሁ ስለው ስልኩን ቀማችኝና ቃል ወንድሜን ማዋራት ጀመረች። ስለቀረ ቅር እንዳላት እኔም እንዳደር ጠየቀችው። ደስ ባይለው እሺ ብሎ ቃል ገባላት። ቃልም ከሷ ጋር ማደር እንደምችል ስታውቅ በጣም ተደሰተች። ቀጣዩን ክፍል በቀጣይ ጊዜ ይዘን እንቀርባለን። አመሰግናለሁ።